አንበጣና የሰው አንበጣ ምንድነው ልዩነታቸው? የሰው አንበጣና አረ አንድ እኮ ነው። ምን ይባላል መሰለ እኔ እንደማቆ ከሆነ አንበጣ ራሱ ነው ሰው የሆነው ይባላል። ምንድነው ምጣር ላይ ተቀምጦ ነው እንደዛ ይባላል እኔ ስሰማ ማለት ነው። አንበጣ ምንድነው መጀመሪያ? Hey y'all come look at this. አንበጣ በዱር እንስሳ አይደል የሚናከስ ነው። ሲሸጡላችሁ የነበሩ ውሃ ሲሸጡላችሁ የነበሩ ተፈወሳላችሁ ሲሉ የነበሩ ለኢትዮጵያ የተቀባለን ሲሉ የነበሩ የገቡ ገቦላይ So today we are going to criticize humanity's choices, okay? First of all, I don't know. You are telling me you can see, you are blind. I have glasses, I see better than you. You dare not go back to school. What you are walking with this thing on your head. It's not only the designer, it's also the model. Ugly, stupid. This look like a bear and a cactus have children together and make this one over here. Look, your bear cactus child. Wow. Your animal patrol 911. What the heck? Where am I doing this? Where are you, bitch? How did Beyonce's album go #1 in 100 countries when there are only 7? Are you stupid or something? First, you can count. Mathematics not for you. That's okay. But how did Corona's album go #1 in the world? Better question. I think the scariest part of having triplets is being pregnant for 27 months. First, you can count. The scariest part is you being born. አንብበዋላ እኮ ቡናን ጠጣና ሄዳ ልታጨስ ነው ልትቅም ነው አይቃ በነገራችን ላይ አምሮባል ድሮ እኮ አመዳም ነበርካ ወጋው በጋምላክ ውጣ በኢትዮጵያ አምላክ ወጋው በጋምላክ ውጣ በኢትዮጵያ አምላክ ወጋው በጋምላክ ውጣ በኢትዮጵያ አምላክ ወጋው እጅሽን ታጠብ አብዛኛው ሰው በውስጥ መስመር እኔ ከኪም ጆንግ ነው ተላከልኝ ዶክተሩ እንደዚህ ያለ ዶክተሩ ሌሙን ምናምን ጨምቃጡ ኮሮና የሚባል ነገር አይዛችሁ ተናናላችሁ የኮሮና ነው ማይዛችሁ ነገን ነው መላችሁ እንዴ ፈጣሪ ካመጣብኝ ቢዚ አለ ቢዚ ምንድነው ታዲያ ሞት እኮ የማይቀር ነገር እኮ ነው እንዴ አገርን ቀየርክ ቆይዘኝም ብለ ውጥ አልክ ቢዚ አለ ልብን ነው ማለት ምን ችግር አለው ብትሞታል ምን ይቀራብያ እንደውም ኢትዮጵያ ያላችሁ ሰዎች ሞት ይሻላችኋል እውነቴን ነው የምላችሁ እንዴ ቁርስ የበላችሁ ምሳን የምታስቡ ሰዎች ደግሞ መሞት እኮ ነው እውነቴን ነው የምላችሁ ቁርስ በልታችሁ ምሳ ነው የምታስቡት እንዴ በሳሙና እንኳን ልብሳችሁን አታጥቡትም እኮ እውነቴን ነው የምላችሁ አረፍ ሽታውን ቀረጥ ድንግል ነኝ አብቶኝ ደስ ይልሽ ነበር አሁን ነኝ ይሄ የብዙ ሴቶች ምኞት ነው አሁን ነኝ ያልኩ እኮ ነው በቅርቡ ነው ያስረከብሽው ያማል እንዴ አረሳሹማ ግድ የለም ይረሳል ምንድነው ታወራው እኮ አትቆጫ የዘንድሮ ድንግል ቁጣ አይወድም ሳያማክርሽ ነው ላሽ የሚለው አመንከኝ ማለት አረና አላመንኩሽም ለምን አሳይኛ ምን ስቀልድ ነው አምኜሻለሁ ግን በሰላም ነው እስከ ዛሬ መቆየቱ ማለት እርግጠኛ ነሽ በቅርቡ ቼክ አስደረገሽዋል አስቤሽ አላውቅም አንድ ቀን ድቅድቅን ይላል ፍቅር ያጨዋታ ቁም ነገር የማረሳት ወንድሜ ነህ ሂድ
መጠባበቁ ሲያስጨንቀን ለምን አያይም አምሮብኛል አውጥተው ከሰው ጋር ካልተወያዩበት ውስጡን ይጎዳል ይውት ልጁ ሲንጎራደድ ያንን ሽንቱን ሲያውረገርግ አይኑ ገዳይ ጥርሱ ገዳይ ስንቴ ልሙት በዚህ ጉዳይ ንጹነሽ አንቺ ንጹነሽ ከምንም ንጸዳት ይኸው የፈራሁት አልቀረም ዞገብ ሲኖ ትራክ ፍራክ ኳድዋ ብራክ እቴቱ በዝና ታያታሰንቂኝ በፖሊስ ስቴሽንና አሪፍ ጉርድ ፎቶ አርጌ ጨምሬ መንጃ ፍቃድ ስጭኝ እንደው በሚለው ተምሬ ማለት ብታይ ዛሬ መንጃ ፍቃድ ላወጣ ሄጄ ላግ አትጩህ ላውድ ቢሎ ዘበኛው ጀመረ እንደ ሰልፍ እኮ አጠረ ብዬ ሳጨርስ በሩ ተዘጋና መጣ ፋራ የሚመስል ጭስ ምነው ምሳ ሰዓት ነው የምሳ መብያ የለኝ ያረጋሽ እማዬ እንዳለች ቡና ጠጡ ፋላ አፍልተው እዛው ቤቶ ይጠጡ አፍሮ ወተና አድሞ ወርቅ መሰንከን ወደና ባይና ጽንበሎ ልበይ ተዘጋዓኒ አመንታይ ድዩ ዝስማዓኒ ሀብዚኣተይ Is it working? Oh, it's work. Hello. Shh, don't say anything. I took my daughter's phone. Today, I go TikTok and I see she has very big population on TikTok. You know, she has population very big, 600 something. Good for her. But I see go TikTok. You know, I see. I cry. I mad. Why? Because wailing. You know. Boys be doing this movement, girls be doing this movement. There is problem if you are both doing the same this snake movement. Why? 1, 2. By the way, the whole boyfriend thing with we don't have problem. As mother, I don't have problem. I only have problem when a boyfriend is not broke in pocket, but when a boyfriend is broke in the mind, when he is not right in the mind. Also, my daughter not right, so they don't deserve anyone. አተ ምን አስበህ ነው እርዳታውን እስቲ አሃ እዚህ ጋር ሀብታሙ አለ እንደ እርዳታውን ወንድሜ እርዳታውን እንደ ሊረዱና አንድ ቀን ምን አድርጌ ተገረፍኩ መሰላችሁ ማዳበሬ ይዤ ጫካ ሄጄ ቅጠል ጠርጌ ሞልቼ ይዤ መጣሁ ለእናቴ የሰው እናት ጎሽ እንኳን አመጣሽልኝ ይላል የኔ ያስገብታ ለጥልጥ አለቀቀች
ከዛን ቀን ጀምሮ እኔም ጫካ መሄድን አላቆምኩም። ማዳበሬን እያያዝኩኝ ጫካ ቅጠሌን ጠርጌ በማዳበሬ ጠቅጥቄ ወስጄ ለጎረቤት ሰጠት። ስመለስ የታባሽ ነው ያልሽው ብላ ልጣርጋ ነው መስጠት። አንድ ቀን ደግሞ ምን አደረኩኝ? እኛ ሰፈር ብዙ ከብቶች አሏቸው ሰዎች አሉ እና እነሱ ቤት እየሄድኩኝ ኩበት ተጠፈጥፍላቸዋለሁ። እናቴ መጣለች ታረገኛለች። ባጃጁን እኔ እንዴት አድርጌ እንደማነሳው ማለት እኔ እንደማነሳው አድርገህ የምታነሳው ከሆነ ይሄን መቶ ብር ሰጥ ትፎግራለህ። ይነሳል እኮ እኔ እንደማነሳው አድርገህ ነው አነሳው። ይመቻል ነይ ወይስ አሳይ። እንደዚህ አድርገሽ ትምጣለሽ። እንደዚህ አድርገው እና 10 ሺህ ቁጥር ነው የምትይዘው። እሺ አንድ ምን እያረክ ነው? 4 ምን እያረክ ነው? 5 አንተ ይከብዳል። 6 አንተ አቃለድ ይከብዳል እንዴ? 7 አንተ አትፎግር እንዴ? ምን ሆነ ነው? 8 አንተ ልለቀው ነው? 2 ነው የቀረቀኝ። 9 ወይኔ ስልኩ መድኃኒዓለም ወይኔ የምር ትከፍላለህ። ትቀልድ። ኧረ ጣጣ የለውም። ትሰማኛለህ? የገባበት ገብቼ የወጣበት ወጥቼ አሳድጄ እገላለሁ። አሁን ግን አልችልም፣ ኳረንቲን ላይ ነኝ። ዋይ ኢ ኤስ ኢ ዋይ ኢየሱስ ኢየሱስ That's the dumbest thing I've ever heard in my life. ኖ እንደገና ዋይ ኢ ዋይ ኢ ኤስ ኢየሱስ No. ኢየሱስ 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 ምንድን ነው ትርጉሙ? ኢየሱስ ያው ጂሰስ ክራይስት ማለት ነው። ዋይ ኢ ኤስ የስ ከሆነ ኢ ዋይ ኢ ኤስ ምንድን ነው የሚሆነው? ኢ ዋይ ኢ ኤስ 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 ኢ ዋስ ነው
عبسما تترخبني بلالي خاندو مذكر كاني عبسما تترخبني